ዋትሳፕ ፋሚሊ እንዴት ናችሁ? ሰላም ነው? ሁሉ አማን? ዛሬ በአማርኛ ኮንተንት እስቲ እሰራ ነው። ቻናል ብዙ ጊዜ በእንግሊዝኛ ነው የምሰራው። ምክንያቱ ምንድን ነው? ያው ኢትዮጵያ ውስጥ ዩቱብ ፓርትነር አይደለም። እዛ ደግሞ ብዙም አይከፍልም። አርፒኤም ባል ነገር አለ እና ክፍያው በጣም አነስተኛ ስለሆነ እንግሊዝኛ ኮንቴንት ነው እኔ የምለቀው ማለት ነው በዚህ ቻናል ላይ። እና ዛሬ ያው ለምን አልፎ አልፎ በአማርኛ አልሰራም ብዬ ነው። ስለዚህ ዛሬ ለእናንተ የሚጠቅማችሁ አንድ 4-5 ነገር ነግራችኋለሁ። አጭር ቪዲዮ ነው የሚሆነው። አዳዲስ ሰዎች ከሆናችሁ ሰብስክራይብ አድርጉ ቻናሉ እና ቪዲዮን ላይክ ማድረግ ትችላላችሁ። ሶ በርዕሱ እንዳያችሁት እንዴት አድርገን ፍሪ አካውንቶችን እናገኛለን፣ ጊቫዌይ ላይ መሳተፍ እንችላለን፣ የት ነው የምናገኘው፣ አዳዲስ ፎሬክስ ትሬደሮች ወይም ክሪፕቶ ትሬደሮች የት እንደምታገኙት ይህን ፍሪ አካውንቶችን 4 ወይ 3 ሜቶዶችን ወይም መንገዶችን እነግራችኋለሁ። ያንን መንገድ ተጠቅማችሁ ማግኘት ትችላላችሁ። ከዛ በተጨማሪ ደግሞ አሁን ፍሪ የሆኑ አካውንቶችን ሄዳችሁ ክሌም እንድታደርጉ ሊንኩንና አስፈላጊ የሆኑ ነገሮችን ነግራችኋለሁ። ከዛ ሄዳችሁ ታስክ ሰርታችሁ ክሌም ማድረግ ትችላላችሁ ማለት ነው። ይሄ ነው ቪዲዮ ዋናው ጠቅላላ ሀሳቡ። ስለዚህ አሁን ወደ መጀመሪያው እንሄዳለን ማለት ነው። ወደ መጀመሪያው ስንሄድ የት ነው የምናገኘው? አንደኛው የምናገኝበት መንገድ ትዊተር ነው። ትዊተር ሊኖራችሁ ይገባል። ትዊተር ትከፍታላችሁ። ለምሳሌ የኔው ይሄ ነው። ኤክስ ብዬ ቢገባ እዚህ ላይ ፍሪ አካውንቶች ጊቫዌዎች ምናምን ይለቀቃሉ። እዛ ጋር ሄዳችሁ ገብታችሁ ማየትና ማግኘት ትችላላችሁ። ፍሪ አካውንቶች እና ጊቫዌዎችን፣ ቲቶሮችን፣ የዓለም አቀፍ ትሬደሮችን ፎሎ እያደረጋችሁ በትዊተር ላይ ገብታችሁ ማለት ነው። ከዛ እነሱ የሚለቁትን አንዳንድ ጊቫዌዎች ፍሪ አካውንቶችን ታገኛላችሁ ማለት ነው። እዚህ ትዊተር ውስጥ ገብታችሁ ለምሳሌ ይታያችኋል እና እዚህ ጋር አሁን እንጽፋለን ማለት ነው። አሁን ፋንዲንግ ትሬደር ብዬ ጻፍኩኝ። ስለዚህ የፋንዲንግ ትሬደር ሰሞኑ አፕሎድ ያደረገው ነገር ይኖራል። አሁን ለምሳሌ ዲሴምበር 4 ላይ ይሄ ፋንዲንግ ትሬደር የሚባል ብሮከር ወይም ፕሮፈርም ምን አድርጓል? ይሄን እንትን አድርጓል 40% ዲስካውንት በሁሉም አካውንቶች ላይ። እዚህ ጋር ደግሞ 100% ፕሮፊት ስፕሊት ይኖራል ብሎ ተናግሮታል እዛ ላይ። ስለዚህ እንደዚህ የገባችሁ ቼክ ማድረግ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ዲሴምበር 4 ላይ የኛው ሌላኛው ነው እንደዚህ ብሎ ጽፎታል እዚህኛው ላይ። ከዛ በተጨማሪም እንደዚህ እየፈለጋችሁ በቃ ማግኘት ትችላላችሁ። ቢግ ዊንስ ምናምን እያለ ነው እዚህ ጋር ሰው ብዙ ፕሮፎርሞችን እንደዚህ ቼክ እያደረጋችሁ ጊቫዌይ ያለበትን ማግኘት ትችላላችሁ። አንደኛ መንገድ ነው ይሄኛው። ከዛ ሁለተኛ መንገድ ምንድነው? ይሄኛው ነው። ይሄኛው በጣም አሪፍ ነው። ዲስኮርድ ነው። ዲስኮርድ መግባት ነው፣ ጆን ማድረግ ነው። የዚህ የታዋቂ ፕሮፎርሞች ዲስኮርድ ይኖራል። የሁሉም የአብዛኛው ዲስኮርድ ይኖራል። እሱን ገብታችሁ ጆን ማድረግ ነው። እዛ ውስጥ ፍሪ አካውንቶች ይለቀቃሉ፣ ጊቫዌዎች ይለቀቃሉ፣ ዲስካውንቶች ይኖራሉ።
እነኛ ነገሮች ይኖራሉ እና እዛ ገብታችሁ ምን ማድረግ ትችላላችሁ? መሳተፍ ትችላላችሁ፣ ማግኘት ትችላላችሁ። ከዛ በተጨማሪ ደግሞ እዚህ ጋር ለምሳሌ እኔ አይተን እንውጣ። ይሄን ዲስኮርድ ማለት ይሄ ነው። ዲስኮርድ ጆን ካረጋችሁ በኋላ ያው ክሬት ማድረግ አለባችሁ። የራሳችሁ ዲስኮርድ ሊኖራችሁ ይገባል። ዲስኮርድ አካውንት ማለት የኔ ለምሳሌ ይሄ ነው። ስለዚህ እነኚህ ሁሉ ብሮከሮች ውስጥ ፕሮፎርም ውስጥ የሚለቀቁ እንትኖች ይኖራሉ፣ ማስታወቂያዎች፣ ጊቭአዌዎች። እነኛ ነገሮች እዚህ ቼክ እያደረኩኝ ማግኘት ይችላሉ ማለት ነው። እናንተም እንደዛው ማግኘት ይችላላችሁ። እንደዚህ ገብታችሁ ለምሳሌ ሰሞኑን የተለቀቁ እንትኖች ነበሩ፣ ጊቭአዌዎች ነበሩ። ካፒታል ፕሮፎርም ባለው ሰጥቶናል። እሱን አሁን የቱ ጋር ነው ያለው ካፒታል ፕሮፎርም? እሱን ማየት እንችላለን። እሺ ካፒታል ፕሮፎርም የአልፋ ነው። አልፋ ትሬደር ያው ታውቃላችሁ። ይሄኛው አልፋ ካፒታል ግሩፕ ነው። ይሄ ነው መሰለኝ ካፒታል። ስለዚህ እዚህ ጋር አሁን ለምሳሌ የኛውን ንግበት ዝም ብለን የኛውን እስክናገኝ ድረስ ማለት ነው። እዚህ ጋር አሁን የቱ ጋር ነው የምታገኙት? እዚህ ጋር ይታያችኋል። እዚህ ጋር ጽሁፎቹ ምናምን ይታያችኋል ብዬ አስባለሁ። እንደዚህ እየገባችሁ እዚህ ጊቭአዌይ ምናምን የሚሉ ጽሁፎች ይኖራሉ። እሱን እየፈለጋችሁ ማግኘት ይችላላችሁ፣ መቀበል ይችላላችሁ። ስለዚህ አሁን ይሄኛው ሰጥቶን ነበር ሰሞኑ። ይሄ ማለት ነው ይሄ ባለው ሌላ ነው። እሺ እሱ አሁን እዚህ ጋር ያዩት አናውንስሜንት አለ፣ ማስታወቂያ እዚህ ጋር ነው የሚለቁት። እዚህ ጋር አናውንስሜንቱን ገብታችሁ ስታዩ ሰሞኑ የተለቀቀ ማስታወቂያ ይኖራል። አሁን ለምሳሌ እዚህ ጋር ትናንት የስተርዴይ ዳል 11:57 ላይ ትሬዲንግ ዴይ ኢሹ ምናምን ብሎ ጽፎታል እዚህ። እሺ ከዛ በተጨማሪ ደግሞ ስለ ጊቭአዌይ የጻፉት ነገር ይኖራል ከላይ ይኖራል። ይሄ ባለፈው ሰጥቶን ነበር አንድ ሳምንት በፊት ፍሪ 5K ቻሌንጅ ኢንጂን ጊቭአዌይ ይላል። ስለዚህ 1000 ፍሪ ለ1000 ሰው 5000 ቻሌንጅ ጊቭአዌይ ሰጥቷል። ይሄ ስለዚህ እንደዚህ እየገባችሁ ቼክ ማድረግ ትችላላችሁ ማለት ነው። ከዛ ያው አናውንስሜንት እዚህ ጋር ይኖራል። እነሱ በሚሉት መሰረት ነው እናንተ ይሄን ማግኘት የምትችሉ ማለት ነው። ምንድነው ፎርሙላ ምናምን አለ እንደዚህ አይነት ነገሮችን እነሱም የሚፈልጉትን ነገር እየሰራችሁ እየሞላችሁ ትናንሽ ታስኮች ይኖራሉ። እነኛን ፎርሞችን እየሞላችሁ ስማችሁን ትልካላችሁ፣ ኢሜይላችሁን ሬጂስተር ታደርጋላችሁ። ከዛ በኋላ ያው ይሰጣቸው ማለት ነው። ሌላኛው መንገድ ከዚህኛ በተጨማሪ ከሁለቱ ከኤክስና ከትዊተር እና ከዲስኮርድ በተጨማሪ ምንድነው እንትን አለ ቴሌግራም ውስጥ ገባላችሁ የምታገኙበት መንገድ ማለት ነው። ቴሌግራም ጆይን ታደርጋላችሁ። ቴሌግራም ለምሳሌ ይሄኛው የኔ ቴሌግራም ነው። ይሄ የኔ ቴሌግራም ቻናል ነው። እዚህ በቃ ኖ ዲፖዚት ቦነስ ብቻ የሚለቀቅበት ነው። እዚህ ጋር የተወሰነ ሰው ገብቶ አዲስ ነው ቻናሉ። እናንተ እዚህ ጋር መግባት ይችላላችሁ። ይሄ የኔ ነው፣ ግን ሌላውም አለ፣ የሌሎቹም አለ። ብዙ ቴሌግራም ቻናሎች አሉ። እንደዚህ አይነት ኖ ዲፖዚት ፍሪ አካውንት የሚለቀቅባቸው ቻናሎች አሉ። እዛ ቻናሎች ውስጥ ገብታችሁ እናንተም የራሳ የፍሪ አካውንቱን ማግኘት ይችላላችሁ ማለት ነው። እንደዛ ማድረግ ይችላላችሁ። እዚህ ጋር ለምሳሌ የኔውን እያያችሁት ነው። ይሄ ነው። ሊንኩን አስቀምጣለሁ በኋላ በዚህ ቪዲዮ እንትን ላይ ዲስክሪፕሽን ውስጥ አስቀምጣለሁ። ጆይን ማድረግ ይችላላችሁ።
እዚህ ጋር ብዙ አብዛኞቹ የውጭ ሀገር ዜጎች ናቸው። እኔ ቻናል እነሱም ሼር ያደርጋሉ። እነሱም አዳዲስ እንትኖቹን ፍሪ አካውንቶች ሲያገኙ በዚህ ቻናል ውስጥ ሼር ያደርጋሉ። እኔ ደግሞ ያው ሪሰርች እያደረኩኝ ለሁሉም ሼር ያደርጋለሁ እዚህ ቻናል ውስጥ ማለት ነው። እናንተ አሁን እዚህኛ ቻናል ውስጥ ገብታችሁ በቃ የሚለቀቀው መጠበቅ ነው። አሁን ለምሳሌ እዚህ ውስጥ ሰሞኑ የተለቀቁ ፍሪ አካውንቶች አሉ። ብዙ ናቸው። 1-2 ብቻ ሳይሆን ብዙ ናቸው። ከዚህ በፊትም ይሄው ከላይ አለ ይታያቸዋል ብዬ አስባለሁ። ይሄ ሁሉ በቃ ፍሪ አካውንቶች ናቸው። እኔ ሪሰርች እያደረኩኝ እዚህ ለቴሌግራም ሜምበሬ ይለቃሉ ማለት ነው። ከዛ እነሱ ያንን እንትን እያደረጉ ወስዶ ቻሌንጁን ይቀበላሉ፣ ትሬድ ያደርጋሉ ማለት ነው። ስለዚህ ይሄ ሁሉ ፍሪ ነው። ይታያቸዋል ብዬ አስባለሁ። አሁንም ጆይን አድርጉ። ከዛ ትጠቀምበታላችሁ ብዬ አስባለሁ። በጣም ያው የኔ እንዳልኳችሁ ነው። እንትኑ ዩቱብ ለውጭ ሀገር ነው። በእንግሊዝኛ ስለሆነ ብዙም በአማርኛ እየሰራው አልነበረ። ከዚህ በኋላ እሰራለሁ ብዬ አስባለሁ። በአማርኛም እያቀላቀልኩኝ ለዛ አብዛኞቹ የውጭ ሀገር ዜጎች ናቸው እዚህ ቻናል ውስጥ ያሉት። ኢትዮጵያንም አሉ የተወሰኑ፣ ግን አብዛኞቹ ውጭ ሀገር ናቸው። እና እናንተ አሁን በአማርኛም ስለምሰራ እዚህ እየገባችሁ ይሄን መጠቀም ትችላላችሁ ማለት ነው። እና አሁን በቀጣይ እንዴት ነው የትኛው ነው አሁን ነፃ ፍሪ አካውንት እየሰጠ ያለው ፕሮፈር የትኛ ነው ካላችሁ 2-3 ነግራችኋለሁ። በአሁን ሰዓት እየሰጠ ያለውን ፕሮፈር ማለት ነው። አሁን እዚህ ጋር እንገባለን። እዚህ ከምጽፍ የኛ ላይ ኔትወርክ ነው መሰለኝ ትንሽ እንትን እያደረገ ነው። እስቲ ትንሽ ሎድ እያደረገ ነው። እዚህ ጋር ይታያችኋል። ይሄኛው እንደዚህ ጋር ምን እናደርጋለን? ፖይንት አለ እዚህ እዚህኛው ላይ ፖይንት አለ። በእርግጥ ይሄኛውን እኔም እስካሁን አልተቀበልኩትም። ፖይንቱ አልሞላልኝም። ፖይንቱ አፕሩቭ ሲሆን ነው። አሁን አካውንቱ ይሄ ነው። አኪው ፋንድድ ይባላል። እዚህኛው አኪው ፋንድድ ወይም ይሄኛው ማለት ነው። ገብታችሁ ታስክ አለ ወይም እዚህ ጋር አኩ ፖይንትስ ይባላል። ፖይንት ውስጥ ገብታችሁ ታስኮች አሉ። እነኚህ ታስኮችን ትሰራላችሁ ማለት ነው። ከዛ በኋላ ምንድነው ፖይንቱ አካውንቱን ለመቀበል በቂ መሆን አለበት። እዚህ ጋር እነኚህ ታስኮች ለምሳሌ አንደኛ ታስክ ይሄን ሪትዩት ማድረግ ነው። እዚህኛው አኪው ፋንዲንግ ውስጥ ገብታችሁ ይሄኛውን ይሄ በፎቶ የሚታየውን ማለት ነው ሪትዩት ታደርጋላችሁ፣ ኮሜንት ታደርጋላችሁ፣ ላይክ ታደርጋላችሁ በትዊተር ላይ ማለት ነው። ከዛ በኋላ ታስኩን ስጨርሱት ምንዳ ኮምፕሊትድ ይላል። ከዛ ሁለተኛ ደግሞ እዚህኛው ላይ አለ። እሱንም እንደዛው መስራት ትችላላችሁ። በቃ እዚህ ጋር ይሄ መመሪያ እዚህ ጋር አለ። ይሄኛው መመሪያ እየተከተላችሁ እናንተ መስራት ነው። በዚህ መሰረት ከዛ ሲጨርሱ ጊዜ ኮምፕሊት ይላል። ካልጨረሳችሁ ቀይ ያበረባችኋል። እንደገና ትሞክራላችሁ እያስተካከላችሁ። ስለዚህ እዚህ ውስጥ እናንተ የምትችሉትን ነው። ብዙ ነው ታስኩ። አሁን ለምሳሌ ለእናንተ የማይሆነው ይሄ ሪፈር 25 ትሬደሮችን ሪፈር ማድረግ ላይሆን ይችላል። 10ዎችን 5 ከቻላችሁ ያው አሪፍ ነው። ግን ገብቶ የሚገዛ ሰው ካለ ምናምን በቃ እነዚህ ታስኮችን መስራት ነው። ከዛ ፖይንቱ እንደዚህ ከደረሰ በኋላ 700 ነው ሚኒመም አነስተኛው ማለት ነው። እዚህ ጋር 10K ለመቀበል
700 ፖይንት እዚህ ጋር መሰብሰብ አለባችሁ። የኔ አሁን 7 ይቀራል። 630 ነው፣ 7 ይቀራል። 700 ከሞላ በኋላ ይሄን እቀበላለሁ ማለት ነው። ከዛ በተጨማሪ እዚህ ጋር ይሄን ክሌም እንዳታረጉ። የኛው በፖይንቱ 60% ዲስካውንት ይደረጋል ክሌም አድርግ እያለ ነው። ምክንያቱም 600 ነው ፖይንቱ የሚያሰነው 60% ዲስካውንት ለማግኘት። ይሄኛውን እንደዚህ ካደረጋችሁ ያ መግዛት ነው። 60% ዲስካውንት ይሆናል። ፖይንቱ 600 ከደረሰ 400 ከደረሰ እንደዛው 50%። ከዛ እዚህ ጋር ፍሪ ኢንስታንት አለ። እሱንም መቀበል ይቻላል። 700 ከሞላ ወይ ኢንስታንት 5K መቀበል ካሁን 10K ቻሌንጁ መቀበል። እዚህ ጋር አንዳንዴ አውት ኦፍ ስቶክ ይላል። የሆነ ጊዜ ስቶክ እንትን ማርኬቱ ቮለታይል ሲሆን ይሄን ከስቶኩ ውጭ ሆና ግን ይመለሳል። ሲመለስ ጊዜ ገብታችሁ እናንተ መቀበል ይችላላችሁ። እና በዚህ መልክ የመጀመሪያው ይሄ ነው መውሰድ ይችላላችሁ ማለት ነው። ከዛ ሁለተኛውን ደግሞ ላሳያችሁ። ሁለተኛው እዚህ መጻፍ አይጠበቅብኝ ቴሌግራም ውስጥ ያለውን አሳያችኋለሁ። ሰሞኑን ለቅቄ ብዙ ልጆችም ተቀብለዋል፣ እኔም ተቀብያለሁ። ሩሎቹም እዚህ ጋር አስቀምጫለሁ። ይሄ ነው። ስለዚህ ቴሌግራም ውስጥ ገቡና ሊንክ አለ፣ የፋንዲንግ ፎሬክስ ይባላል። እሱን ገብታችሁ ምን ታደርጋላችሁ? ይሄ ነው ሊንኩ ማለት ነው። ጽሁፉን እዚህ ጋር ፎር ነው። ፎር ማለት 4 ቁጥር ነው። ኤክስ ስለዚህ አሁን እኔ እዚህ ጋር ተቀብዬ ያለው አካውንቱ ነው ይታያችኋል። ዩር አካውንት ኢዝ ሬዲ። ስለዚህ የኛው እንደዚህ እናንተ መቀበታችሁ ሳይን አፕ ታረጉና ቪዲዮ አለ እንዴት እንደምትቀበሉት ሁሉን ነገር ሰርች ያለው በእንግሊዝኛ ነው ሰራሁት፣ ግን ስቴፖቹን ትረዳላችሁ በዚህ ዩቲዩብ ማለት ነው። በዚህ ዩቲዩብ ፓርት 1 እና ፓርት 2 ሰርች ያለው መጀመሪያ ሬጂስተር፣ ከዛ ታስኩን እንዴት እንደምትሰሩት ሁለቱንም ሰርች ያለው እሱን ቪዲዮ ሁለቱንም አይታችሁ ከዛ በኋላ ፋንዲድ አካውንቱን ትቀበላላችሁ ማለት ነው። ስለዚህ እንዳልኳችሁ ነው። ይሄ ነው አካውንቱ፣ ሊንኩ ይሄ ነው። ገብታችሁ እዚህ ጋር ፋንዲንግ ፎሬክስ የሚል አለ። እኔም በእንትን ውስጥ አስቀምጣለሁ። እዚህ ገብታችሁ ማግኘት ይችላላችሁ። እሱን እንደዛ እናደርጋለን። ከዛ ሶስተኛው ደግሞ እሱንም እዚህ ያሳያችኋለሁ። ገብታችሁ እንትኑን ሁሉንም በዲስክሪፕሽን ቦክስ ውስጥ አስቀምጣለሁ ሊንኩን ማለት ነው። ካልነው እዛ ካላገኛችሁ እዚህ ቴሌግራም ውስጥ ትገባላችሁ። የቴሌግራም ሊንክ አስቀምጣለሁ ዲስክሪፕሽን ውስጥ። ቴሌግራም ውስጥ ብትገቡ በጣም ትጠቀምበታላችሁ በጣም እና ገብታችሁ እዚህ ጋር ብዙ ነገሮችን ማግኘት ስለሚችሉ አሁን ከሳምንት በፊት ይሄ ፍሪ 5K ተለቆ ነበር እና እሱንም ብዙ ልጆች ተቀብለዋል። ሳምንት እንኳን አልሞላም፣ 3 ቀን በፊት ያኛውን አካውንት አሳያችሁ። ይሄው እኔ አሁን ትሬድ እያደረኩ ነው። በዚህ ኢንተርሺፕ ነው። ይሄ የዚህኛው ነው ቪዲዮ ሰርች ያለው በእንግሊዝኛ። እዚህ 100K ነው 100K ነው የሚሰጠው። ከዛ በኋላ ዊክ 1 ዊክ 2 ዊክ 3 እና ዊክ 4 ትሬድ ያደርጋላችሁ። ታርጌቱ ይሄ ነው 250 ነው በየዊኩ። ከዛ እሱን ካነባችሁ በኋላ 100K ይሰጣል። 100K ማለት 100K ይሰጣል። እሱን ተቀብላችሁ ትሬድ ታደርጋላችሁ። ሩሉን ተከትላችሁ ስለ ሩሉ ስለምኑ ሁሉ ነገር አስቀምጫለሁ በቪዲዮ ይላል። እዚህ ቪዲዮ ውስጥ አለ፣ እዛ ገብታችሁ ማየት ይችላላችሁ። የዚህንም ሊንክ ኮዱን አስቀምጣለሁ።
ያው እሱን አፕሊኬሽን ስለሆነ በፕሌይ ስቶር ዳውንሎድ ታደርጉና ኮድ ደግሞ መቀበል ግዴታ ነው። ኮድ ሪፈራል ኮድ መጠቀም ግዴታ ስለሆነ እሱን ተጠቀሙበታላችሁ። አስቀምጣለሁ ማለት ነው። ስለዚህ ይሄን ይመስላል። የቀረውን ደግሞ ቀጣይ ቪዲዮ ላይ እሰራለሁ። እስከዛ ድረስ ጆን አድርጉ፣ ቴሌግራም ዩቲዩብን ሰብስክራይብ አድርጉ። ከዚህ በኋላ በአማርኛ ቪዲዮዎችን እሰራለሁ አልፎ አልፎ። ቻው።